ሰላም ኢትዮጵያውያን እናቶች እንዴት ናችሁ? ዛሬ እንግዲህ በመጀመሪያው ክፍል ላይ የምጥ ህመምን በምን አይነት ቴክኒኮች መቀነስ እንችላለን የሚለው ሀሳብ ላይ እንወያያለን። እንግዲህ የምጥ ህመምን ከምንቀንስባቸው ቴክኒኮች መካከል የመጀመሪያው ቴክኒክ የተለያዩ እንቅስቃሴዎችን ማድረግ ነው። አንደኛው እንቅስቃሴ አብዛኛውን ጊዜ እንቅስቃሴ ስንንቀሳቀስ ቆመን ቢሆን ተመራጭነት አለው፣ ህመምን የመቀነስ ቴንደንሲ አለው ይላል በራሱ። ስለዚህ መቆም በራሱ አንዱ ዘዴያችን ነው። ሌላኛው ተኝተን ከሆነም ያለነው አቅጣጫችንን አንዴ ወደ ቀኝ አንዴ ወደ ግራ፣ በተለምዶ ወደ ግራ ብቻ ተኝ የሚለውን ብሂል ትተን በቀኝም በግራ ጎናችን መተኛት እንችላለን ማለት ነው፣ ልጃችን ላይ ምንም አይነት ችግር እስከሌለ ድረስ። ሌላኛው አካባቢያችን ላይ መንቀሳቀስ፣ እንቅስቃሴ ማድረግ፣ ወዲያ ወዲህ ዞር ማለት በራሱ አንድ አስተዋጽኦ ያደርጋል፣ ከፍተኛ የሆነውን ህመም እንዲቀንስልን ያደርጋል ማለት ነው። ሌላኛው ደረጃ የሚኖር ከሆነ ደረጃ መውጣትና መውረድ በራሱ የምጥ ህመም እንዲቀንስ ያደርግልናል። በጣም ከፍተኛ የሆነ ህመም ሲመጣ ደግሞ ጨርቅ ካለ ጨርቅን በመንከስ ህመምን በወቅቱ ያለውን ህመም መቀነስ እንችላለን ማለት ነው። ሌላኛው ወገባችንን ወደ ቀኝ ወደ ግራ በሚመስል አይነት እንቅስቃሴ ማንቀሳቀስ በራሱ የምጥ ህመም እንዲቀንስ ያደርጋል። ወይ ደግሞ በጣም ከፍተኛ የሆነ ህመም ሲመጣ ማሽከርከር ወገባችንን ህመሙ ከፍተኛ እንዳይሆን ይረዳናል ማለት ነው። በተጨማሪም ባለቤታችን አብሮን ከሆነ ያለው ጣቶቻችንን በባለቤታችን ጣት ውስጥ ከተን ጨበጥ በማድረግ በወቅቱ ያለውን ህመም መቀነስ እንችላለን። ሁለተኛው ቴክኒክ ያተነፋፈስ ቴክኒካችን ነው። አተነፋፈስ ላይ አብዛኛውን ጊዜ ከፍተኛ የሆነውን ህመም አነስተኛ እንዲሆን ያደርግልናል። በተለይም ደግሞ አየርን በአፍንጫችን በኩል ማስገባት ብለን ከሳብን በኋላ በአፋችን በኩል እያልን በተደጋጋሚ የምጥ ህመሙ በመጣ ሰዓት እስከተነፈስን ህመማችን ከፍተኛ አይሆንልንም ማለት ነው። ሶስተኛው ቴክኒክ ምግብ መብላትና ፈሳሾችን መጠቀም በራሱ የሰውነታችን በወቅቱ በምን ሰዓት ላይ ከፍተኛ የሆነ ኢነርጂ ወይንም ኃይል ስለሚያባክን ያንን በመተካታችን አንደኛ ሁለተኛ ደረጃ የምጥ ለመውለድ በተቃረብን ሰዓት ልጃችን ወደታች እንዲመጣ ይረዳናል። ሁለተኛ ብልታችን አካባቢ ያሉ ማስሉ ጡንቻዎች ሪላክስ እንዲያደርጉና ምጣችን እንዲፋጠን ይረዳናል። በዛው ህመም ቶሎ እንዲቀንስልን ይረዳናል ማለት ነው። ሌላኛው ቴክኒክ ሻወር መውሰድ ነው። ምጣችን ያልተፋጠነ ከሆነ ከቤታችን ከሆነ ያለነው ሻወር ቆመን ስለሆነ የምንወስደው መቆም በራሱ የምጥ ህመምን ስለሚቀንስልን ብዙ ጊዜ ይመከራል ማለት ነው ከቻለን። ይህ ጠቃሚ የጤና መረጃ ለሁሉም ነፍሰ ጡር እህቶቻችን ሼር አድርጉ። ቪዲዮን ላይክ በማድረግና አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ።